ስሜ ኢየሩሳሌም አራጋው ይባላል። ነጋዴ ነኝ። ቆይቻለሁ አባል ከሆንኩኝ እና ተመራጭ ያረኩት የብድርና ቁጠባ ድርጅት ነው እና ለንግድ ላይ የሚደግፉኝ ቁጠባዎችን እቆጥባለሁ እና ከአስመጭና ላኪዎች ጋር በመተባበር ደግሞ ባለው ከድርጅቱ ጋር ባላቸው ትብብር መኪና እንድገዛ ረድተውኛል። ያው የቅጥር ሰራተኛ ነበርኩኝ። ከዛ የራሴን ቢዝነስ ከፈትኩኝ። ከዛ ደግሞ እየቆጠብኩኝ የተለያዩ ድጋፎች አረገልኝ ከላይፍ ብድርና ቁጠባ። ከዛ አሁን ደግሞ ቢዝነሴን በደንብ እያስኬድኩ ነው። አዎ ተጨማሪ የንግድ ማስፋፊያ የቤትና የሌላም የብድርና ቁጠባ ስላላቸው እነሱ ጋር አብሮ በመስራት ቀጣይ የቤት ለመግዛት ደግሞ ከነሱ ጋር ቁጠባ ለማድረግ አስቤያለሁ። ንግዴንም ለማስፋፋት መስተንግዷቸው በጣም አሪፍ ነው፣ ጥሩ ነው፣ ቅንና ታማኞች ናቸው። እነሱን መክራቸው ያው ላይፍ ታማኝና ቃሉን አክባሪ ድርጅት ነው። በእኔ እድሜ የምትገኙ ወጣቶች ከቅጥር ስራ ወጥታችሁ ቆጥባችሁ ህይወታችሁን የተሻለ አድርጉ፣ የተሻለ ደረጃ እቅዳችሁን አሳኩ፣ በላይፍ ቆጥቡ፣ አትፍሩ እላለሁ።